ሌቦች የማይገባቸውን ሱቅ ለመዝረፍ ሲሞክሩ ልክ ካልተጠሩበት ግብዣ ላይ እንደመገኘት ይቆጠራል። ነገሩ ሁሉ ግራ የሚያጋባ የተድረከረከና ወዲያውኑ የሚበላሽ ነው። በጀርመን ሀገር የአበባ ቤት ላይ ያነጣጠረ ሌባ ካለ በቀብሩ ላይ የሚያምር የአበባ ዝግጅት እንደሚጠብቀው እርግጠኛ መሆን ይችላል። ዘራፊው ለመስረቅ ገባ። ነገር ግን ከሰራተኞቹ ባልተጠበቀ ሞቅ ያለ አቀባበል ምክንያት በተሰበረ መስኮት በኩል ለመውጣት ተገደደ። እውነተኛ የከብት እረኛ በሬዎቹን ብቻ አይደለም የሚገረው፣ ዘራፊዎችንም ማላመድ እንደሚችል አሳይቷል። ለጥቂት ደቂቃዎች ሰርቄ እወጣለሁ ብለው አስበው ሲገቡ የሱቁ ባለቤት ግን ዘግቶ የሚቆልፍባችሁ ቁልፍ ይዞ ሲጠብቃችሁ አስቡት። ግለሰቡ ነገሩ ሲገባው የወሰደውን ዕቃ መልሶ ምንም እንዳልተፈጠረ ሁሉ ዝም ብሎ ወጣ። በዚህ ዘመን የሚጮህ የማንቂያ ደውል እንኳን ሌባን ለማስፈራራት በቂ አይደለም። መስረቅ የፈለገው ሰውዬ ለፖሊስ በነፃ ዕቃ እንደሚያደርስ ዲሊቨሪ ሆነባቸው። ፖሊሶች መጡ፣ ሁሉንም ነገር ወሰዱ። ከዚያም ምንም እንዳልተፈጠረ ስራቸውን ቀጠሉ። እነዚህ ሶስት ደንቆሮች በሩን ክፍት አድርገው ቢቆዩ በጌጣጌጦቹ ብልጭታ ከመታለል ግን አላመለጡ። በመጨረሻም በሩን የሚከፍተው መሳሪያ አገኙት። ጥሩ ሙከራ ነበር፣ ግን አልተሳካም። ይህ ግለሰብ ራሱን ጠንካራ አድርጎ ቆጥሮ ነበር። ነገር ግን ዕቃው ከእጁ አምልጦ ወደቀ። ጠረጴዛ ላይ በመዝለል ለማምለጥ ሲሞክር ተደናግጦ በቀጥታ ወደ በሩ ነጠረ። የዚህ ሰው ሕልም ቁርስ አልጋው ላይ እንዲቀርብለት ነበር። አንድ ሌባ ወደ ዕቃ መሸጫ ሱቅ ገባ። ነገር ግን ገንዘብ ተቀባዩዋ ሽጉጥ ስታወጣ ልክ መንፈስ እንዳየ ሰው ፈርጥጦ ወጣ። ሌላኛው ደግሞ ደንበኛን ለማስፈራራት ሞክሮ ነበር። ነገር ግን ሙሉ በሙሉ ችላ ሲባል ባዶ እጁን ሄደ። አንዷ ደግሞ ሱሪዋ ጀርባ ላይ ዕቃ በመደበቅ አዲስ የሌብነት ፋሽን ለማምጣት ሞከረች። ነገር ግን ገንዘብ ተቀባዩዋ ከሷ የባሰ ፋሽን አዋቂ ስለነበረች ነጥቃ ወሰደችባት።
ይህ ዳቦ ቤት የሚገኘው ወንጀል በሚበዛበት አካባቢ ቢሆንም እስካሁን ምንም ሳይነካ መቆየቱ አስገራሚ ነው። ይህች ሌባ በሰላም ያመለጠች መስሏል ነበር። ነገር ግን የደህንነት ቡድኑ ከሷ የማምለጫ እቅድ በበለጠ ፈጣን ነበር። ሱፐርማርኬት ውስጥ የነበረው የደህንነት ቡድን ዝግጁ ነበር። ሱቅ ውስጥ የሚሰርቁ ሰዎች እቅዳቸውን ትተው ወደ መደበኛ ስራቸው ቢመለሱ ይሻላቸዋል። ይህ የሰራውን ታገኛለህ ለሚለው አባባል ትክክለኛ ምሳሌ ነው። አንዱ ቢራ ለመስረቅ ሞክሮ ነበር። ነገር ግን የሱቁ ባለቤትና በአቅራቢያው የነበሩ ሰዎች ወደ ግብ ቀየሩ። ዳኛ ለመኖሩ ብቻ ነው የሚቆጨው። ካሉት መኪኖች ሁሉ መርጦ የእናቱን ሚኒቫን ይዞ መጣ። ከሞተር ብስክሌቱ ጋር አብሮ ጭንቅላቱና ጡንቻውም የጠፋ ይመስላል። ይህ ሌባ በጣም ቆራጥ ከረሜላ ለማኝ ሆኖ ተገኝቷል። ሰዎች ሌባውን ውጣና ዳግመኛ አትመለስ፣ ለሚቀጥለው ሙከራ ጂም ገብተህ ተለማመድ አሉት። ወንድማችን በደንብ ወተት መጠጣት የሚያስፈልገው ይመስላል። ተኪላ መስረቅ ከባድ ነው። ነገር ግን ሸሚዝንም ተኪላህንም በአንድ ቀን ማጣት ለሌባ በጣም መጥፎ ቀን ነው። በካሜራ ሲታይ ይሄ ሱቅ የረሳው ብቸኛው ነገር አትስረቁ የሚል ምልክት አለመስቀሉ ብቻ ነው። ይቺ ሴት ደግሞ ከልብሷ በታች ወደ ሌላ ዓለም የሚወስድ መተላለፊያ ሳይኖራት አይቀርም። ጥሬ ገንዘብ ፍለጋ ገባ። ነገር ግን ያገኘው የተቆለፈ በርና ብዙ ጸጸት ብቻ ነው።
በቦክስ 9 ጊዜ መምታት ለአንድ ዘርፊያ በጣም አስቸጋሪ አጀማመር ነው። ሌባው ስልክ ይዞ ለመሮጥ ሲሞክር ገንዘብ ተቀባዩ ከአንገቱ ያዘችው። ንብረትን በፍጥነት ማስመለስ ማለት ይህ ነው። አንዳንድ ምልክቶች ለዚህ ስራ ብቁ እንዳልሆንክና ተብሎ የሚሰራ ስራ መፈለግ እንዳለብህ ያሳያል። ሌባው በፍጥነት መውጣት ፈልጎ ነበር፣ ነገር ግን ያገኘው የተቆለፈ ብርና በጸጸት የተሞላ የገበያ ጋሪ ነው። አንዳንድ ጊዜ ነገሮች ሁሉ የሚወሰኑት በትክክለኛው ቦታ በትክክለኛው ጊዜ በመገኘት ነው። አንድ አስገራሚ እውነታ፣ የመስታወት ጥንካሬ የሚለካው በደቂቃ ነው። ማለትም በመዶሻ ሰብሮ ለመግባት የሚፈጀው ጊዜ ማለት ነው። በሰላም አመለጥኩ ብለው ሲያስቡ መጨረሻው ግን ክስ መመስረት ብቻ ይሆናል። ሌባው በፍጥነት መውጣት ፈልጎ ነበር፣ ነገር ግን ያገኘው የተቆለፈ ብርና በጸጸት የተሞላ የገበያ ጋሪ ነው። አንዳንድ ጊዜ ነገሮች ሁሉ የሚወሰኑት በትክክለኛው ቦታ በትክክለኛው ጊዜ በመገኘት ነው። መስበር እንደ ቪዲዮ ጌም ቀላል መስሏቸው ሊሆን ይችላል፣ ነገር ግን በእውነተኛው ዓለም እንዲህ ቀላል አይደለም። ይህ ሌባ ከዚህ በፊት 7 ሱቆችን ዘርፎ ነበር፣ ነገር ግን ፖሊሶች ንቁ ነበሩ። የድንገተኛ ደውል ሲጫን ሁሉም ነገር በዚያው አከተመ። ለማንኛውም እንደዚህ አይነት እውነተኛ የወንጀል ገጠመኞችን በየጊዜው አመጣላችኋለሁ። ሰብስክራይብ አድርጉ።